አቡ ሁረይራ ረዲየላሁ አንሁ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ከእናንተ አንዳችሁ ሲተኛ ሰይጣን ከማጅራቱ ላይ 3 ቋጠሮችን ይቋጥርበታል። በእያንዳንዱም ቋጠሮ እንዲህ ይለዋል፣ ረዥም ሌሊት አለህና ተኛ። ሰውየው ከነቃና አላህን ካስታወሰ የመጀመሪያው ቋጠሮ ይፈታል። ውዱእ ሲያደርግ ሁለተኛው ቋጠሮ ይፈታል። ሰላቱንም ሲሰግድ ሶስተኛውና የመጨረሻው ቋጠሮ ይፈታል። ይህንን ያደረገ ሰው ትጉህ ሆኖና ጥሩ መንፈስን ተላብሶም ያነጋል። ካለበለዚያ ግን ስሜቱ የደፈረሰና የታከተ ሆኖ ያነጋል።